ክብር ለመንፈስ ቅዱስ ይሁን። ላመነ ሁሉ ይቻላል። እኔ የወረደኛ ስመጣ ሶስተኛ ጊዜ ነው። እዛች ጋር ቁጭ ብዬ ነበርና በቃ በጣም ተጨንቄ ነበርና የመጣሁት ቤተሰቦች ራሴን ችግር ነበረብኝ እና ከዛም በኋላ ነብዩ የጸለየ ነበርና ከዛ አይኔን ጨፍኜ የጸለይኩ ነበርና በቃ መቆም አልቻልኩም። ከዛ እግዚአብሔር መንፈስ ጎበኝና ወደድኩ። አጋኝ ተፈወስኩት። ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። አንሳት ውጣ የሞት በጌታ በኢየሱስ ኃይል የእግዚአብሔር ሰው እቤት ቁጭ ብዬ ነበር የነበረውና በቃ ስራም የለኝም ምንም የለኝም። ከቤት አልንቀሳቀስም። ከቤት ወጣለሁ ገባለሁ። በቃ ሰፈር ነው የምውለው። ምንም አይነት ሙያ ያለኝ የራሴ ሙያ በሙያዬም አልሰራም ወይ ደግሞ በቃ ቤተሰብ ማግዘው ነገር የለም። እኔ ቤት ውስጥ ነው ቁጭ ብዬ የምውለውና ከዛም በኋላ የእግዚአብሔር ሰው በአራቱም አቅጣጫ የሥራ በር ከፈትኩልኝ። የሥራ በር ተከፍቶልኛል። አሁን በየትም ሚዛንም የትም አማንም የዞርኩ ሰራም ሰው እግዚአብሔርን አመስግኑልኝ። መድኃኒት ይሆነኛል፣ ያድነኛል ካል በእውነት ነው የምላቸው ያድናችኋል። በእግዚአብሔር የታመነ ቀንበር ይሰበራል። አሜን። ለገና